ሰላም እንዴት ናችሁ የፎሬክስ ፋሚሊዎቼ። በባለፈው ቪዲዮ ስለ ከረንሲ ፔር ግልጽ በሆነ አማርኛ አጠር አድርገን አይተናል። ዛሬ ደግሞ ስለ ፒፕስ፣ ስለ ሎት ሳይዝ፣ ስለ ስፕሪድ አጠር አድርገን የተወሰኑ ምሳሌዎችን አይተን ግንዛቤ እንወስዳለን። የመጀመሪያው ፒፕ ሲሆን ፒፕ ማለት ትንሿ የዋጋ እንቅስቃሴ ወይም ደግሞ ዘ ስሞለስት ፕራይስ ሙቭመንት ተብሎ ይቀመጣል። በጣም ትንሽ የሆነ የዋጋ እንቅስቃሴ። ለምሳሌ የዩሮ ዩኤስዲ ከረንት ፕራይሱ በዚህ ሰዓት ያለው ዋጋ 1.1000 ቢሆንና ከተወሰነ ደቂቃ በኋላ 1.1001 ቢሆን የመጨረሻዋ አራተኛዋ ዴሲማል ቁጥር ላይ አንድ ጭማሪ አግኝተናል። ያቺ ፒፕ ትባላለች። ይሄ ፕራይስ ከዛም አልፎ ከ1.1000 አንድ አልፎ 1.1010 ሲደርስ ደግሞ ፒፕስ ይሆናል ወይም ደግሞ 10 ፒፕስ ይባላል ማለት ነው። ታዲያ እነዚህ ፒፕ ወይም ደግሞ ፒፕሶች የቱ ጋር ነው የሚጠቅሙን የሚለውን ስናይ በመጀመሪያ ደረጃ ሪስካችንን ካልኩሌት እንድናደርግ፣ ሁለተኛው ደግሞ ትርፍና ኪሳራችንን አስቀድመን እንድናቅ፣ ሶስተኛው ደግሞ በምን ያህል ሎት ሳይዝ መግባት አለብን የሚለውን እንድንመርጥ ያግዙናል ማለት ነው። በመቀጠል ስለ ሎት ሳይዝ ምንነት እናያለን። ሎት ሳይዝ ማለት የምንወስደውን ትሬድ አማውንት ነው የሚገልጽልን። ለምሳሌ አንድ ማንጎ ብንገዛ 5 ብር የነበረ ገዝተን 10 ብር ሲሆን ብንሸጠው ምናተርፈው ሌላ 5 ብር ይሆናል። 2 ማንጎ ገዝተን ቢሆን ደግሞ 10 ብር ይሆናል። እንዲህ ያለ 3 4 5 ማንጎ እየገዛን ስንሄድ ትርፋችንም ልክ በዛው ልክ እየጨመረ ይሄዳል እና ሎት ሳይዝ የምንገዛው ተመሳሳይ ነገር ሆኖ የገዛነውን አማውንት የምናበዛበት የምናሳንስበት ነው። ስለዚህ የትሬዳችንን አማውንት ለመወሰን ሎት ሳይዝ ያስፈልገናል ማለት ነው። 3 አይነት ሎት ሳይዞች አሉ። ማይክሮ የሚባል አለ፣ ሚኒ የሚባል አለ፣ ከዛ ደግሞ ስታንዳርድ የሚባል አለ። ማይክሮ ሎት ሳይዝ የሚባለው ከ0.01 እስከ 0.10 ድረስ ያለ ሲሆን ሚኒ ሎት ሳይዝ ደግሞ ከ0.10 እስከ ድፍን 1 ሎት ሳይዝ ሚኒ ሎት እንለዋለን። ስታንዳርድ ሎት የምንለው ደግሞ አንድ ድፍን ሎት እና ከዛ በላይ ትሬድ በምናደርግ ሰዓት ስታንዳርድ ሎት እየተጠቀምን ነው ማለት ነው። ለጀማሪዎች ብዙ ጊዜ የሚመከረው ማይክሮ ሎት ነው። ምክንያቱም ገንዘባችንን ቶሎ እንዳናጣ ማርኬቱንም በደንብ እስከምንገነዘብ ድረስ ጊዜ ሊወስድብን ስለሚችል በማይክሮ ሎት በትንሹ ትሬድ እያደረግን ትሬዲንጉንም ማርኬቱንም ሳይኮሎጂውንም ሁሉንም እያዳበርን በዛው ልክ ደግሞ ወደ ፕሮፌሽናል ትሬደር ስንሆን ስታንዳርድ ሎት ሳይዝ መጠቀም እንጀምራለን ማለት ነው። ለምሳሌ ዩሮ ዩኤስዲ ብንገበያይና ማይክሮ ሎት ብንጠቀም በ0.01 ሎት ሳይዝ ብንገዛ $1 እናተርፋለን ማለት ነው ማርኬቱ ከፍ ሲል። በሚኒ ሎት ደግሞ በ0.10 ደግሞ ብንገዛ $10 እናተርፋለን ማለት ነው። ልክ እንደዛው በስታንዳርድ ሎት ሳይዝ ወይም ደግሞ በድፍን 1 ሎት ሳይዝ ደግሞ ብንገዛ $100 እናተርፋለን ማለት ነው። ስለዚህ እኛ መጠቀም ያለብን ማይክሮ ሎት የሚባለውን ነው ማለት ነው። እንደ አንድ ፕሮፌሽናል ትሬደር ልመክራችሁ የምችለው ትንሽ ሎት ሳይዝ ረጅም ጊዜ ቢወስድም ግን ፕሮግሬሲቭ በሆነ መልኩ ወደ ስኬት ወይም ደግሞ ትናንሾቹ ዊኖች ተደምሮ ጥሩ ትርፍ ልታገኙበት ትችላላችሁ። ስታንዳርድ ሎት ሳይዝ በምትጠቀሙ ጊዜ በአጭር ጊዜ ጥሩ ትርፍ ልታተርፉ ትችላላችሁ። ማርኬቱ ላይ ስትገቡ የምታዩት ነገር ነው። በድፍን ሎት ሳይዝ በ5 ደቂቃ ውስጥ $100 እና ከዛ በላይ ልትሰሩ ትችላላችሁ። ግን ይሄ በጣም ፈጣን ትርፍ ፈጣን ኪሳራ ይዞ ሊመጣ ይችላል። ስለዚህ ማይክሮ ሎትን በመጠቀም ፕሮግሬሲቭ በሆነ መልኩ አካውንታችሁን እያሳደጋችሁ መሄድ ትችላላችሁ ማለት ነው። በመቀጠል ስፕሪድ ምንድን ነው የሚለው እናያለን። ስፕሪድ ማለት ለብሮከሮች ወይም ለባንኮች የሚከፈል ኮሚሽን ማለት ነው። ቢድ ኤንድ አስክ አለ። ምንጊዜም ስንገዛና ስንሸጥ አንድ ነገር ዋጋው እኩል አይደለም። አዲስ መኪና ብንገዛ ከቤቱ ገዝተን በ5 ደቂቃ ውስጥ ልንሸጠው ብንል የተወሰነ ቅናሽ ይኖረዋል። ምክንያቱም ከገዛ ነው በኋላ መኪናው አዲስ ሲሆን ዩዝድ ይባላል ማለት ነው። ይሄን ዝም ብዬ በሪል ላይፍ ኤግዛምፕል ላስረዳችሁ ብዬ ነው። ባንክ ቤት ሄደን ዶላር 157 ብር እየሸጠ ቢሆን ብሔራዊ ባንክ ዶላሩን ገዝተን መልሰን ለብሔራዊ ባንክ ብንሸጠው $2 ያተርፍብናል። በ155 ነው የምገዛው። ሁል ጊዜ ብሔራዊ ባንክን ብትሄዱ በዜና ዳታዎችንም ኢንተርኔት ላይ ብታዩ መግዣና መሸጫውን ንግድ ባንክ ራሱ በዜና ሁልጊዜ ይናገራል። 2 አይነት ዋጋ ነው ያለው፣ መግዣና መሸጫ። ያ ቢድ ኤንድ አስክ ይባላል። ስለዚህ ስፕሪድ ማለት እኛ ትሬድ ባደረግን ቁጥር ለብሮከር ወይ ደግሞ ለባንኮች የምንከፍለው ኮሚሽን ማለት ነው።
ስለዚህ ስፕሪድ እንዴት ፎሬክስ ትሬዲንግ ላይ ይሰራል የሚለውን ስናይ ስፕሪድ ካልኩሌት የሚደረገው በሎት ሳይዝ ነው። ለምሳሌ እኛ በስታንዳርድ ሎት ሳይዝ ወይም ደግሞ በአንድ ሎት ሳይዝ ትሬድ ብናደርግ ብሮከሩ የሚያየው እኛ የምናተርፈውን ትርፍ አይደለም፣ የገባንበትን ሎት ሳይዝ ነው። ትርፋችን 400፣ 800፣ 1000፣ 200 ዶላር ሊሆን ይችላል። በሪስክ ቱ ሪዋርድ ሬሾችን መሰረት አይ እዚህ ጋር ይበቃኛል፣ አይ ይጨምርልኝ ብለን ቴክ ፕሮፊታችንን የምናስቀምጠው እኛ ነን። በዛ ሳይሆን ካልኩሌት የሚደረገው ስፕሪድ ልክ በገባንበት አማውንት ብዛት ነው። ስለዚህ በድፍን አንድ ሎት ሳይዝ ትሬድ ስንገባ ኮሚሽኖች ስፕሪድን $20 ይወስዳሉ ማለት ነው። ልክ በዛው ልክ በ0.10 ሎት ሳይዝ ገብተን ከሆነ ደግሞ ስፕሪድ $2 ይወስዳሉ ማለት ነው። ሶ ጀማሪ ትሬደሮች ደግሞ በማይክሮ ሎት ሳይዝ ትሬድ ማድረግ አለባችሁ ብዬ ያለኝን አድቫይስ ቅድም አስቀምጬላችኋለሁ። ስለዚህ እናንተ በማይክሮ ሎት ሳይዝ ወይም በ0.01 ሎት ሳይዝ ትሬድ ስትገቡ ብሮከሮች ስፕሪድ 0.20 ሳንቲም ኮሚሽናቸውን ይወስዳሉ። ለነሱ የምትከፍሉት ይህ ክፍያ ስፕሪድ ይባላል ማለት ነው። ለዛሬ በቃናል። በቀጣይም ቆንጆ ቪዲዮ እንዳሆኑ አጠር ባለ መልኩ በቆንጆ አማርኛ ሰራላችኋለሁ። ቴንክ ዩ